ይህንን መልእክት ፈጥናችሁ ለምትወዱት ለ10 ሰው ሼር አድርጉ። ሁላችሁም ይህንን ቪዲዮ ሼርና ኮፒ ሊንክ ያደርጋችሁ ይህንን በረከት ተቀበሉ። በጌታ በኢየሱስ ክርስቶስ ሳምንታችሁ የሳቅ የደስታ ኢልል የምትሉበት ሐሴት የምታደርጉበት ሳምንት ይሁን። በጌታ በኢየሱስ ክርስቶስ በዚህ ሳምንት እግዚአብሔርን የምታመሰግኑበት በደስታ ተሞላው ብላችሁ የምታውጁበት ሳምንት ይሁን። ሁላችሁም ቪዲዮን ሼርና ኮፒ ሊንክ ያደርጋችሁ ይህንን በረከት ተቀበሉ። በጌታ በኢየሱስ ክርስቶስ በሕይወታችሁም እንደሚሆን እርግጠኞች ሁኑ። መዝሙረ ዳዊት 126 ከቁጥር 1 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነን። ሃሌሉያ! በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለን። ሃሌሉያ! እግዚአብሔር ታላቅ ነገርን አደረገልን፣ እኛም ደስ አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መለሰ። በለቅሶ የሚዘሩ በደስታም ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ናዳቸውን ተሸክመው ደስ እያላቸው ይመጣሉ ይላል። በጌታ በኢየሱስ ክርስቶስ ስም ከወጣችሁበት አገር በደስታ የምትመለሱበት ዓመት ይሁን። በደስታ የምትመለሱ ሰዎች ሁኑ። እግዚአብሔር ፍሬያማ ያደርጋችሁ። እግዚአብሔር ደስተኞች ያደርጋችሁ። በጌታ በኢየሱስ ክርስቶስ ደስታና ሳቅ ከቤታችሁ ከሕይወታችሁ አይለይ። ይህ የዛሬ መልእክት ነው። ይህንን መልእክት ለምትወዱት ሰው ሼር አድርጉ። ተባረኩ። ቀናችሁ ይባረክ።